What's good, everyone? Today, like in 28th of April, like 2025 የወሰድኩት ሾርት ፖዚሽን እንዴት ፕላይ አውት እንዳደረገ እና ለምን ቴክ አውት እንዳደረግኩት የተወሰነ ክላሪፋይ ለማድረግ ነው የምሞክረው። አክቹሊ 5 ሚኒት ላይ ስለነበረ ቀረጻው እንዳይንዛዛ ብዬ ቮይስ ሪከርድ አላደረኩም ነበር እና ቮይስ ኦቨር ነው እየሰራ ያለው። ሶ ምንድነው መጀመሪያ ላይ ትሬ ቤዝ የሆነኝ የነበረው እንደምታዩት እንግዲህ የኤዥያ ሬንጅን ማርክ አድርጌ ነበረ ራይት በኢንዲኬተር ማለት ነው። ሰው እሱን የኤዥያ ሬንጅ ሃይ ቴክን አውት ሆኗል፣ ወይም ደግሞ ባይሳይድ ሊኩዊዲቲ ኦፍ ፕሪቪየስ ሴሽን ማለት ነው። እሱ ቴክን አውት ሆኗል። ላተሴም ታይም ደግሞ እኔ እንደነገርኳችሁ ላይክ ሲአርቲ እና የሲቲ ኮንሴፕቶችን ነው የምጠቀመው። ስለዛ እንደ ሬንጅ የወሰድኩት ምንድን ነበር የናይን ፒኤም ራይት ካንድል ሬንጅ 4 አወር ካንድል ሬንጅ ነበረ። እሱ ካንድል ሬንጅ ሀይ ስቶፕ ተደረገ፣ ሲኤስዲ ፎርም አደረገ እና ዲስፕሌስመንት። እኔ ብዙ ጊዜ ማርኬት ስትራክቸር ሽፍት ምናምን አልጠብቅም። ሪቨርሳል ከሆነ ያ ፎርም ከማድረጉ በፊት ኢንትሪ ፖይንት ይሰጣቸዋል። ቪሼፕ ሪከቨሪ ነው የሚሆነው ማለት ነው ራይት ባውንስ የሚያደርገው። ስለዛ ሲኤስዲ ወይም ደግሞ ቼንጅ ስቴት ኦፍ ደሊቨሪ ኦር ኢንቨርዥን ፌር ቫልዩ ጋፕ ክሬት እንዲያደርግልኝ ይጠብቃለሁ። ኢንትሪ እሱ ጋር ነው የሚሆነው ማለት ነው ሞስት ኦፍ ዘ ታይም። ሁሌ ማርኬት ስትራክቸር ሽፍት የምጠብቁ ከሆነ አንዳንድ ሙቮች ያልፏቸዋል። ከዛ በተጨማሪ ደግሞ ከኤምኤስኤስ በኋላ የሚፈጠሩ ኢንትሪዎች ብዙ ጊዜ ስቶፕ ሎሳቸው ሀይ ነው የሚሆነው ማለት ነው። ስለዚህ ሪስክ ሪዋርዳቸውን ይቀንሰዋል። ስለዛ ብዙ ኢንትሪዎች የኢንቨርዥን ፌር ቫልዩ ጋፕ ላይ ነው፣ ቪዲዮዎችን ማየት ትችላላችሁ፣ ወይም ደግሞ ሲኤስዲ ላይ ነው ማለት ነው የምወስደው። በዛ መሰረት ወደ ከ4 አወር ወደ 5 ሚኒት ከወረድኩኝ በኋላ ፕራይስ ፕሪቪየስ ሴሽን ሃይ እንደገና ፕሪቪየስ 4 አወር ካንድል ሃይ ሱፕ ካደረገ በኋላ ቦዲ ክሎዝ ነበረው ፓተር ቦዲ ሱፕ ማለት ነው። አይንደን ኢንቨርዥን ፌር ቫልዩ ጋፕ ዊዝ ዲስፕሌስመንት ክሬት አደረገ። ማርክ አድርጌ ኢንትሪ ያደረግኩት ማለት ነው እንደምታዩት ቪዲዮ ላይ። ሰው ያንን ኢንቨርዥን ፌር ቫልዩ ጋፕ መልሶ ሪቴስት ሲያደርግ ሊሚት ኦርደር አስቀምጬ ነበር፣ እሱ ጋር ታግ አደረገኝ። ኤስኤል ላይ ወይም ስቶፕ ሎስ አስቀምጬ የነበረው ደግሞ ኢንቨርዥኑ ክሬት ያደረገው ሃይ ላይ ነበረ። ታርጌት ደግሞ 50% ኦፍ ዘ ሬንጅ ስትወስዱ የ4 አወር ካንድል 50% ወይም ደግሞ የኤዥያ ሬንጅ ሊሆን ይችላል። እንደን ፋይናል ቲፒያችን ደግሞ ወይም ደግሞ ፉል ቲፒ ደግሞ ብዬ ያሰብኩት የኤዥያን ሴሽን ሎውን ነበረ ማለት ነው። ሰው እንደምታዩት ፕራይስ ፉል ቲፒ ስማሽ ሊያደርግልን ይችላል ማለት ነው። ቲፒዋንንም ቲፒቱንም በዚህ መልኩ ይታ አድርገናል። ማርኬት ስትራክቸር ሺፍት ከመፈጠሩ በፊት ኢንትሪዎችን እንዴት መለየት እንደምችሉ፣ እንዴት ቫሊዴት እንደምታደርጓቸው እና እንደዚህ ስናይፐር የሆኑ ኢንትሪዎችን ፕላስ ሃይ ሪስክ ሪዋርድ ያላቸውን ትሬዶች እንዴት መውሰድ እንደምችሉ ማወቅ ከፈለጋችሁ ዲኒ ዛት ኢዝ ኢት ፎር ቱዴይ። አል ሲ ዩ ጋይስ ኦን አናዘር ዋን ፒስ።